ዛሬ ሀላባ ዞን ያለነው በመከላከያ ኢትዮጵያ ክልል የበቆሎ ክላስተር እያየን ነው። የበቆሎ ክላስተሩ በጣም ተስፋ የሚሰጥ እንግዲህ በዚህ አጋጣሚ በዚህ ስራ እንዲሰራ ለመሩ ላደራጁ ላቀናጁ አመራሮችና አርሶ አደሮቻችን አስቀድሜ ምስጋና አቀርባለሁ። በእውነት ዛሬ ተሰማኝ በምግብ ሉዓላዊነት ሀገራችን ከማንም ጥገኝነት ትላቀቃለች የሚለውን ማሳያ ሆኖ ነው ያየሁት። ስለዚህ ኩታ ገጠም ያለው በምርት አቅርቦት ላይ በምርታማነት ላይ በማሳ አጠቃቀም በቴክኖሎጂ አጠቃቀም በግብዓት አጠቃቀም ትልቅ አስተዋጽኦ ትልቅ ትርጉም ያለው በመሆኑ በዚህ መልኩ አርሶ አደሮቻችን አቅሙ ሳይበተን ኃይል ሳይበተን ግብዓት ሳይበተን በተደራጀ መልኩ በዚህ ደረጃ ምርት ማምረት መቻላቸው እኔ በዚህ አጋጣሚ በድጋሚ ላመሰግን እወዳለሁ። በጣም ደስ ብሎኛል። የተጠናከረ መቀጠል አለበት። ይሄንን ለሁሉም ክልላችን አካባቢዎች ማስፋፋት አለብን። እኛም እንደ ፓርቲ ጽሕፈት ኃላፊ ይህንን ተሞክሮ ወስጄ ለሚመለከተው ሁሉ ለማድረስ እሞክራለሁ።